ሰላም ወደ ባለቤት አፕሊኬሽን ማሳያ ቪዲዮ እንኳን ደህና መጡ። አሁን ባለቤት አፕሊኬሽን እንዴት በቀላሉ ማውረድና መጫን እንደምንችል አብረን እናያለን። አፕሊኬሽኑ በአንድሮይድ ስልኮች እንዲሁም በዊንዶውስ ኮምፒውተሮች ላይ የሚሰራ በመሆኑ የማውረጃ ሂደቱ ለሁለቱም ተመሳሳይ ነው። ምንም እንኳን የአፕሊኬሽኑ ገጽታ በኮምፒውተር እና በስልክ ላይ በትንሹ የተለያየ ቢሆንም የሚሰጣቸው አገልግሎቶችና የሚሰራባቸው መንገዶች ሙሉ በሙሉ ተመሳሳይ ናቸው። ዋና ዋናዎቹን አገልግሎቶች አብረን እናያለን። መጀመሪያ ማድረግ ያለብን የእኛን ዋና ድረገጽ ባለቤት ዶት አፕ መክፈት ነው። ገጹ እንደከፈትን አፕሊኬሽኑ የምንጭንበትን አይነት ወይም ፕላትፎርም ምርጫ እናያለን። ከዚህ ላይ ለአንድሮይድ ከሆነ በቀጥታ ኤፒኬ ፋይሉን የመምረጥ አማራጭ አለን። ለኮምፒውተር ዴስክቶፕ ወይም ላፕቶፕ ከሆነ ደግሞ ለዊንዶውስ የሚሆነውን ፋይል መምረጥ እንችላለን። ከዛም አውርድ ወይም ዳውንሎድ የሚለውን በመጫን አፕሊኬሽኑን እናወርዳለን። አሁን የምናየው በዊንዶውስ ፕላትፎርም ቢሆንም በአንድሮይድ ላይ ቅደም ተከተሉ አንድ ነው። የሚፈልጉትን አይነት ከመረጡ በኋላ አውርደን እንጭናለን። አፕሊኬሽኑ ተጭኖ አልቋል። አሁን ባለቤት የሚለውን ምልክት ወይም አይከን በመጫን እንከፍተዋለን። አፕሊኬሽኑ ስንከፍተው እንኳን ደህና መጡ ወይም ዌልካም ባክ የሚል የመግቢያ ገጽ ይቀበለናል። ሆኖም ግን ገና አዲስ አካውንት ስላልፈጠረን ከታች ያለውን ይመዝገቡ ወይም ሳይን አፕ የሚለውን መጫን ይኖርብናል። ወደ ምዝገባ ገጹ ተዘዋውረናል። እዚህ ላይ አስፈላጊ የሆኑትን እንደ ስም፣ ኢሜይል እና የይለፍ ቃል መረጃዎችን በትክክል መሙላት ይኖርብናል። መረጃውን ከሞላን በኋላ ይመዝገቡ ወይም ሳይን አፕ የሚለውን ስንጫን ወደ ሞላ ነው የኢሜይል አድራሻ የማረጋገጫ ኮድ ወይም ቬሪፊኬሽን ኮድ ይላካል። ኮዱን አስገብተን አረጋግጥ ወይም ቬሪፋይ ስንል ወዲያውኑ ወደ መግቢያ ገጹ እንመለሳለን። አሁን የተመዘገብንበትን ኢሜይል እና ይለፍ ቃል አስገብተን ግባ ወይም ሎጊን የሚለውን በመጫን ወደ አፕሊኬሽኑ መነሻ ገጽ እንገባለን። ይህ የባለቤት ዋና የቁጥጥር ማዕከል ወይም የዳሽቦርድ ገጽ ነው። በአሁኑ ሰዓት ምንም አይነት መረጃ ስላልፈጠርን ገጹ ባዶ ነው። ንብረቶች፣ ተከራዮች፣ ውልና ክፍያዎችን ከፈጠርን በኋላ እዚህ ተመልሰን እንመጣለን። ስለዚህ ከታች ያለውን ንብረቶች ወይም ፕሮፐርቲስ የሚለውን እንጫናለን። ይህ ገጽ የምንፈጥራቸውን ንብረቶች ሁሉ የሚያሳይ የንብረት ማውጫ ወይም ካታሎግ ነው። እዚህ ገጽ ላይ አዲስ ንብረት ለመፍጠር የመደመር ምልክትን እንጫናለን። ከዚህም በኋላ ሁለት አማራጮች ይመጡልናል። የመጀመሪያው አንድ ወይም ነጠላ የሆነ ህንፃ ክፍል እና ወለል ለመፍጠር ያስችለናል። ሁለተኛው ደግሞ አንድ ወለሎችንና ክፍሎችን የያዘ ሙሉ ህንፃ በቀላሉ ለመፍጠር ያስችለናል። ለማሳያ ያህል አሁን አንድ የህንፃ ኮምፕሌክስ ለመፍጠር እንዴት እንደምንሞላ እናያለን። አሁን የህንፃችን ዝርዝር መረጃ እንሞላለን። ህንፃው የብዙ ህንፃዎች አካል ከሆነ መጀመሪያ ሳይት ስሙን ማስገባት እንችላለን። ሳይት ከሌለ ደግሞ ክፍት ትተነው የህንፃውን ስም እናስገባለን። ከዛ ቀጥሎ የወለሎች ብዛት በሚለው ስላይደር በመጠቀም የምንፈልገውን መጠን እናስገባለን። ከታች በኩል ደግሞ በእያንዳንዱ ወለል ላይ ያለውን የክፍል ብዛት በስላይደር እንመርጣለን። እያንዳንዱ ወለል የተለያየ ክፍል ብዛት እንዲኖሩ ከፈለግን ብጁ ወይም ከስተም የሚለውን ተጠቅመን ለእያንዳንዱ ክፍል ብዛት ማስተካከል እንችላለን። ሁሉንም መረጃ ካጠናቀቅን በኋላ ፍጠር ወይም ክሬት የሚለውን እንጫናለን። አሁን ንብረታችንን ፈጥረን ጨርሰናል። ቀጣይ ደግሞ የንብረቶቻችንን ወጪዎች እንዴት መመዝገብና መከታተል እንደምንችል እንመለከታለን። ስለዚህ መጀመሪያ ወደ ንብረት ዝርዝር ገጻችን እንሄዳለን። ከዛም ወጪ መጨመር ወደምንፈልገው ንብረት ሄደን እንመርጠዋለን። ከዛም ከንብረት መረጃው በታች ወጪ ወይም ኤክስፔንስ የሚል ሴክሽን እናያለን። አዲስ ወጪ ለመጨመር ወጪ አክል ወይም አድ ኤክስፔንስ የሚለውን እንጫናለን። በሚመጣው መመዝገቢያ ላይ የወጪውን አይነት ለምሳሌ ጥገና፣ መተካት፣ የፍጆታ አገልግሎት ወይም የአስተዳደር ወጪ መግለጫ በሚለው ቦታ ላይ ምን አይነት ስራ እንደተሰራ ወይም ምን ችግር እንዳለ በዝርዝር እናስገባለን። ከዛም ከታች ያለውን መጠን ወይም አማውንት በሚለው ስር መከፈል ያለበትን ገንዘብ እናስገባለን። ይህን በመጠቀም ለምሳሌ ለየክፍሉ የጥገና ወጪ፣ ዋና የህንፃ አስተዳደር ክፍያዎች ወይም የጋራ ፍጆታ ሂሳቦችን በየንብረቱ ላይ በትክክል መመዝገብ እንችላለን። አሁን የንብረታችንን ዝርዝር ወደሚያሳየን ገጽ ስንመለስ
ከንብረቱ ስም በላይ በቀኝ በኩል ምን ያህል ወጪ እንደተመዘገበ የሚያሳይ ክብ ወይን ጠጅ ቀለም ያለው ምልክት እናያለን። እሱም ቁጥር በዛ ንብረት ላይ ያልተፈቱ ወጪዎች መኖራቸውን ያሳያል። ከወይን ጠጅ ሌላ ቀለም ከሆነ ደግሞ በንብረቱ ስር ባሉ የንብረት ተዋረዶች ውስጥ ያልተፈቱ ወጪዎች እንዳሉ ያመለክታል። እነዚህን ወጪ ያለባቸውን ንብረቶች በቀላሉ ለማግኘት ወደ ዳሽቦርድ ገጽ እንሂድ። እዚህ ላይ ያልተፈቱ ወጪዎች የሚል መረጃ ያለበት ካርድ እናያለን። ይህን ካርድ ስንጫን ወደ ንብረት ዝርዝር ገጽ ያመራናል። ነገር ግን በዚህ ጊዜ ያልተፈቱ ወጪዎች ያሉባቸው ንብረቶች ብቻ ተጣርተው ይቀርባሉ። ይህም ወዲያውኑ ትኩረት የሚሹ ወጪ ያለባቸው ንብረቶችን እንድናውቅ ያስችለናል። ይህ ወጪዎችን በየንብረቱ ደረጃ ለመከታተል እና መፍትሄ የሚያስፈልጋቸውን ጉዳዮች በቀላሉ ለመለየት እጅግ በጣም ጠቃሚ ነው። ከዚያም ወደ ወጪዎችን መመዝገቢያ በመሄድ ሶስቱን ነጥቦች በመጫን ተከፍሏል የሚለውን መምረጥ ይኖርብናል። ወጪውም ወደ ተከፈሉ ወጪዎች ዝርዝር ይካተታል ማለት ነው። በተጨማሪም የኤክሴል ወይም የፒዲኤፍ ሪፖርት በምናወርድበት ሰዓት እነዚህን ወጪዎች ተካተው እናገኛቸዋለን። አሁን ንብረታችንን በተሳካ ሁኔታ ፈጥረናል። ቀጣይ እርምጃ ተከራይ መፍጠርና ማከራየት ነው። ወደ ተከራይ አፈጣጠር ከመሄዳችን በፊት የባለቤት ስርዓት ንብረት አያያዝ ውስጥ ያለውን አደረጃጀት ልንገራችሁ። ስርዓቱ በሳይቶች፣ ህንጾች፣ ወለሎችና ክፍሎች የንብረት ተዋረድ የተዋቀረ ነው። ይህም ማለት ሳይቶች ውስጥ ከአንድ በላይ ህንጾችን መፍጠር እንችላለን። ህንጾች ውስጥ ደግሞ ወለሎችን መፍጠር እንችላለን። ወለሎች ውስጥ ደግሞ እያንዳንዱ ውስጥ ክፍሎችን መፍጠር እንችላለን ማለት ነው። እናም ማንኛውም ንብረት በዚህ ተዋረድ ላይ ተከራይ ተመድቦበት ኪራይ ማስተናገድ ይችላል። ነገር ግን አንድ ንብረት ከተከራየ በኋላ የበላይ ንብረት ላይ ተከራይ መጨመር ክልክል ይሆናል። ይህ ማለት ለምሳሌ የመጀመሪያ ወለል ክፍሎችን አከራይተን ከዛ ክፍሎቹ ያሉበትን ወለል፣ ህንፃ ወይም ሳይት ማከራየት ብንፈልግ ሲስተሙ ይከለክለናል ማለት ነው። ምክንያቱም ንብረቱ በተከራይ ውስጥ ስለተያዘ። አሁን ተከራይ እንዴት እንደምንጨምር እናያለን። መጀመሪያ ወደ ፈጠረው ህንፃ እንገባለን። ከዛም የምንፈልገውን ወለል እንመርጣለን። ከዚያም ከክፍሎቹ ውስጥ ተከራይ ለመመደብበት የምንፈልገውን ክፍል መርጠን ተከራይ ጨምር ወይም አድ ቴናንት የሚለውን እንጫናለን። በሚመጣው ገጽ ላይ የተከራዩን የመጀመሪያ ስም እና የአያት ስም እና ደግሞ የስልኩ ቁጥርን እንሞላለን። ተጨማሪ መረጃ ለማስገባት ተጨማሪ ወይም ሞር የሚለውን ተጭነን ንግድ ካለን የንግድ ስም እንዲሁም ተከራይ ፎቶ እና የመንግስት መታወቂያ ምስል ማዕከል እንችላለን። መረጃውን ከሞላን በኋላ ጨምር ወይም አድ ቴናንት የሚለውን በመጫን ተከራዩን እንፈጥራለን። ከዚያም ወደ ውል ማሙያ ገጽ እንዘዋውራለን። እዚህ ገጽ ላይም 4 መሞላት ያለባቸው መረጃዎች ይኖሩናል። የመጀመሪያው የውል የመጀመሪያ ቀን ነው ወይም ኮንትራክት ስታርት ዴት። ዛሬ ከሆነ ምንም ሳይለወጥ መተው ይቻላል። የውል ቆይታው ጊዜ ደግሞ ኮንትራክት ዱሬሽን ነው። የውሉ ምን ያህል ጊዜ እንደሚቆይ፣ ለምን ያህል ወራት እንደሚቆይ አመታትም ቢሆን በወራት እናስገባለን ማለት ነው። ለምሳሌ 1 ዓመት ከሆነ 12 ወር፣ 2 ዓመት ከሆነ 24 ወር እያልን ማለት ነው። ከዛ ደግሞ የክፍያ ዑደት ወይም ፔመንት ፍሪኩዌንሲ አለ። ክፍያውን በየስንት ወሩ እንደምንቀበል እንሞላለን። ለምሳሌ በየ1 ወሩ፣ በየ3 ወሩ ሊሆን ይችላል። ከዚያም ለእያንዳንዱ ክፍያ ጊዜ ምን ያህል ገንዘብ እንደምንቀበል እናስገባለን። ማለትም ክፍያው ወርሃዊ ከሆነ የ1 ወር ገንዘብ፣ በየ3 ወሩ ከሆነ ደግሞ የ3 ወራት ድምርን እንሞላለን ማለት ነው። ሁሉንም ሞልተን ከጨረስን በኋላ ፍጠር ወይም ክሬት የሚለውን እንጫናለን። ውሉ በተሳካ ሁኔታ ከተፈጠረ በኋላ አሁን ወደ ክፍያ መዝገብ ወይም ሌጀር ገጽ እንመጣለን። እዚህ ላይ መዝግብ ወይም ሪከርድ የሚለውን ስንጫን የመጀመሪያውን ክፍያ ከመዝገባችን በፊት አንድ መልእክት ብቅ ይላል። ይህ መልእክት ከዚህ በፊት ያልተሞሉ ክፍያዎች ካሉን አብረን መመዝገብ እንደምንፈልግ ይጠይቃል። አዎ ብለን ከመለስን ስርዓቱ ቀደም ብለው መግባት የነበረባቸው ሁሉም ክፍያዎች ይመዘግባል። አይ ካልን ደግሞ የአሁኑን የክፍያ ጊዜ ብቻ ይመዘግብልናል። ይህ ያለፉትን ክፍያዎች ለየብቻ ከመመዝገብ ስለሚያድነን በጣም ስራ ያቀልልናል። አሁን ንብረት ፈጥረን ተከራይ መድበን እና ውል ሞልተን ጨርሰናል። በሚቀጥለው የማስታወሻ ገጽ እናያለን። አሁን ወደ ማስታወሻ ገጽ እንሄዳለን። ይህ ገጽ ሁሉንም ክፍያዎቻችንን የምንከታተልበት ማዕከላችን ነው። እዚህ ላይ ክፍያዎችን በተለያዩ እይታዎች በመከፋፈል እናያለን። እነሱም ወራዊ፣ ዓመታዊ፣ ጠቅላላ ያልደረሱ፣ ጊዜ ያለፈባቸው፣ ዛሬ የሚጠበቁ እና በቅርብ ጊዜ የሚደርሱ ተብለው ተከፋፍለዋል። ወርሃዊ እይታ ላይ ስንመጣ በተመረጠው ወር የሚያልፉትን ሁሉም አይነት ሁኔታ ላይ ያሉትን ክፍያዎች እና የተከራዮች ዝርዝር መረጃ ማየት እንችላለን። በተጨማሪም ለእያንዳንዱ ወር የተሰበሰበው ጠቅላላ ክፍያ ድምር ያሳያል። ከዚህ ድምር ጎን አውርድ ወይም ዳውንሎድ የሚል ምልክት አለ።
ይህን ስንጫን የወሩን ክፍያ ሪፖርት በሁለት አይነት አማራጭ ማለትም በኤክሴል ወይም በፒዲኤፍ ማውረድ እንችላለን። ወደ ዓመታዊ እይታ ስንቀይር ደግሞ በተመሳሳይ መልኩ ለተመረጠው ዓመት የተከራዮችን ሁሉም አይነት ሁኔታ ላይ ያሉትን ክፍያዎች እናያለን። በተጨማሪም ለዓመቱ ጠቅላላ የተሰበሰበውን ድምርም እናያለን። ከዚሁ ጋር ተያይዞ ዓመታዊ ሪፖርትን በኤክሴል ወይም በፒዲኤፍ ማውረድ እንችላለን። ከማውረጃ ምልክቱ በላይ ደግሞ የግብር ወይም ታክስ ስሌቶችን ለመከታተል የሚያስችል አማራጭም ተካቷል። ሌሎቹ እይታዎች ደግሞ ጠቅላላ ያልደረሱ፣ ጊዜ ያለፈባቸው፣ ዛሬ የሚጠበቁና በቅርብ ጊዜ የሚደርሱ ክፍያዎችን በወር ሳይለያዩ ያሳዩናል። ከዚህ በተጨማሪም የተከራይን ስም ወይም የንብረቱን ስም በመጠቀም ፍለጋ ወይም ሰርች በማድረግ መረጃ በፍጥነት ማግኘት እንችላለን። የባለቤት መተግበሪያ ላይ አካውንት አውጥቶ መጠቀም እንደጀመሩ የባለቤት ነፃ ደረጃ አባል ይሆናሉ። ይህ ደረጃ እስከ 5 የሚደርሱ ንብረቶችን፣ ተከራዮችን እና ውሎችን በነፃ እንድናስተዳድር ይፈቅድልናል። ነገር ግን የምናስተዳድረው የንብረት መጠን ከፍ ሲል ይህንን ገደብ ማሻሻል ይኖርብናል። ይህንን ለማድረግ በመጀመሪያ ወደ ቅንብር ወይም ሴቲንግ ገጽ እንሄዳለን። ከዚያም አባልነት ወይም ሜምበርሺፕ የሚለውን አማራጭ እንመርጣለን። እዚህ ገጽ ላይ እንደ ፍላጎታችን ልንመርጣቸው የምንችላቸውን የተለያዩ ጥቅሎችን የሚዘረዝሩ ካርዶች እናያለን። አፕሊኬሽኑን በሰፊው መሞከር ከፈለጉ የ2 ወር ነፃ የሙከራ ጊዜ ማግኘት ይችላሉ። ይህ የሙከራ ጊዜ የንብረት ገደቡን ከ5 ወደ 25 ከፍ በማድረግ ለ2 ወራት ያህል ተጨማሪ ንብረቶችን፣ ተከራዮችን እና ውሎችን በነፃ እንድናስተዳድር እድል ይሰጠናል። ከሙከራ ጊዜ ውጭ እንደ ንብረት ብዛታችን የሚለያዩ ዓመታዊ ጥቅሎችን መምረጥ እንችላለን። እነዚህም ስታንዳርድ፣ ፕሪሚየም እና ኢንተርፕራይዝ ጥቅል ናቸው። ስታንዳርድ እስከ 25 ንብረቶችን ማስተዳደር ያስችላል። ፕሪሚየም መካከለኛ ደረጃ ላላቸው አከራዮች የሚሆን ሲሆን እስከ 50 ንብረቶችን ይይዛል። ኢንተርፕራይዝ ሰፋ ያለ ኢንቨስትመንት ላላቸው ሲሆን እስከ 150 ንብረቶችን ማስተዳደር ያስችላል። ከኢንተርፕራይዝ ጥቅል በላይ ፍላጎት ላላቸው ደግሞ ካርዱ ስር እንደተጠቀሰው ተጨማሪ ቡድን አባላትን፣ ከ150 በላይ ንብረቶችን፣ ተከራዮችን ወይም ውሎችን መጨመር ከፈለጉ እንደ ብዛቱ መጠን ልዩ ዋጋ ማግኘት ይችላሉ። ለዚህ አገልግሎት የደንበኞችን ድጋፍ ማነጋገር ይኖርብናል። አሁን ወደ ፕሪሚየም እና ኢንተርፕራይዝ ጥቅሎች ስንሸጋገር የምናገኛቸውን ልዩ ጥቅሞች እንመልከት። እነዚህም ፓኬጆች ልዩ የሚያደርጋቸው በሰርቨር ላይ የማስቀመጥ አቅማቸው ነው። ይህ ማለት አንድ የመረጃውን ወደ ሰርቨር ፑሽ ካደረጉ ወይም ከላኩ በኋላ አፕሊኬሽኑ እስካወረዱ ድረስ ስልኮ፣ ታብሌቶ ወይም ሌላ ኮምፒውተር ላይ ሆነው ፌች ወይም ዳውንሎድ በማድረግ መረጃውን ማግኘትና ማስተዳደር ይችላሉ። ለኢንተርፕራይዝ ተጠቃሚዎች ደግሞ መረጃን ወደ ሰርቨር ከመላክና ከማውረድ በተጨማሪ የቡድን አባላትን ወይም ቲም ሜምበርስን እንድንጨምር ያስችለናል። በመነሻ ኢንተርፕራይዝ ጥቅል ላይ እስከ 2 የሚደርሱ የቡድን አባላትን መጋበዝ እንችላለን። ይህ ንብረቶቻችንን በጋራ ለማስተዳደር ይረዳናል። እነዚህን ጥቅሞች ለማግኘት አባልነታችንን ወደ ኢንተርፕራይዝ ማሻሻል ይኖርብናል። ለዚህም አባልነት ገጽ ላይ ሄደን ኢንተርፕራይዝ የሚለው ካርድ ላይ አፕግሬድ የሚለውን እንጫናለን። ቀጥሎም አስፈላጊ ክፍያ እንፈጽማለን። ክፍያው እንደተፈጸመ የባለቤት ቲም ክፍያውን አረጋግጦ የአባልነቱን ደረጃ ያስተካክላል። በሂደቱ ላይ ማንኛውም ችግር ካጋጠሙት የደንበኛ ድጋፍን ማነጋገር ይችላሉ። አሁን ደግሞ ለኢንተርፕራይዝ ተጠቃሚዎች እንዴት የቡድን አባላትን መጋበዝና መጨመር እንደምንችል እናያለን። አባልነታችን በተሳካ ሁኔታ ወደ ኢንተርፕራይዝ ከተቀየረ በኋላ ወደ ቡድን አስተዳደር ስራችን መግባት እንችላለን። አሁን የቡድን አባል ለመጋበዝ ወደ ቲም ማኔጅመንት ገጽ እንሄዳለን። እዚህ ላይ የምንጋብዘው ሰው ሙሉ ስም እና የኢሜል አድራሻ በትክክል እንሞላለን። ከዚያም ኢንቫይት የሚለውን ስንጫን ግብዣው በተሳካ ሁኔታ ይላካል። ከዛም የተጋበዘው ሰው በኢሜል አድራሻው ላይ የግብዣ መልእክት ይደርሰዋል። መልእክቱ አፕሊኬሽኑ እንዴት ማውረድ እንዳለበትና ካወረድን በኋላ እንዴት ግብዣውን እንደሚቀበል የሚገልጽ መመሪያ ይይዛል። አሁን በተጋባዥ በኩል ያለውን ሂደት እናያለን። አፕሊኬሽኑን ካወረዱ በኋላ በመግቢያ ገጹ ላይ አክሴፕት ኢንቫይት ወይም ግብዣ ተቀበል የሚለውን አማራጭ ይጫናሉ። ከዛም የሚመጣው ገጽ ላይ ጋባዡ የሞላውን የኢሜል አድራሻ ማስገባት አለባቸው። ኢሜይሉን አስገብተው ሲቀጥሉ የማረጋገጫ ኮድ ወይም ቬሪፊኬሽን ኮድ ይላክላቸዋል። ኮዱን ካስገቡ በኋላ ለራሳቸው አዲስ የይለፍ ቃል ወይም ፓስወርድ እንዲፈጥሩ ይጠየቃሉ። የይለፍ ቃሉን አስገብተው እንደጨረሱ እንደተጋበዘ ተጠቃሚ ሆነው ወደ አፕሊኬሽኑ ይገባሉ። የተጋበዘው ሰው ወደ ሲስተሙ ሲገባም ወዲያውኑ ንብረቶችን ማግኘት አይችልም። ጋባዥ ፈቃድ መስጠት ይኖርበታል። አሁን ደግሞ ፈቃድ ለመስጠት በጋባዥ አካውንት ሆነን እናያለን። ወደ ቡድን አስተዳደር ወይም ቲም ማኔጅመንት ፔጅ በመግባት ግብዣ የተላከለትን በመምረጥ ወደ አክሰስ ኮንትሮል ገጽ እንገባለን። እዚህ ላይ ለጋበዝነው ሰው ማየትና ማስተዳደር እንዲችል የምንፈልገውን ንብረት ፈቃድ እንሰጣለን።
አስፈላጊ ከሆነም ፍቃዱን መከልከል ወይም ማንሳት እንችላለን። ተጋባዡ እንዲያስተዳድርልን የምንፈልጋቸውን ንብረቶች ፍቃድ ከሰጠን በኋላ ፑሽ ወይም ላክ የሚለውን መጫን ይኖርብናል። አሁን ደግሞ በተጋባዥ አካውንት ላይ ፌች ወይም አምጣ የሚለውን ስንጫን የተፈቀደለትን ንብረት ብቻ ያገኛል፣ ማስተዳደርም ይችላል። ይህ አሰራር በተለይ ለትላልቅ ድርጅቶች መረጃን ለተለያዩ ሰራተኞች በማጋራት ስራን ለማቀላጠፍ እጅግ ጠቃሚ ነው። ይህ የባለቤት መተግበሪያ አጠቃቀም መመሪያ ነበር። የንብረት አስተዳደር ስራውን በባለቤት ያዘምኑ፣ ጊዜውንና ጉልበቱንም ይቆጥቡ። ማንኛውም አይነት መረጃ፣ አዳዲስ ዜናዎች፣ ጥያቄዎች፣ አስተያየት ወይም እገዛ ከፈለጉ በድረገጻችን ባለቤት ዶት አፕ፣ በስልክ መስመራችን ወይም በማህበራዊ ሚዲያ ገጾቻችን የደንበኞችን ድጋፍ ሰጪዎቻችንን ማግኘት ይችላሉ። ስለተከታተላችሁ እናመሰግናለን። መልካም ጊዜ